እግዚአብሔር ጸጋውን ያብዛላችሁ። ዘፍጥረት ምዕራፍ 11 ቁጥር 31 እና 32 ነው ማነብላችሁ። ታራም ልጁን አብርሃምንና የልጅ ልጁን የሃራንን ልጅ ሎጥን የልጁንም የአብርሃምን ሚስት ምራቱን ሶራን ወሰደ። ከእርሱ ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ኡር ወጡ። ወደ ካራንም መጡ፣ በዚያም ተቀመጡ። ቁጥር 32 የታራም ዕድሜ 205 ዓመት ሆነ። ታራም በካራን ሞተ። የስብከተ ርዕስ ወደ ግባችሁ ሳትደርሱ አትሙቱ ይላል። አጠገብ ያለውን ሰው ነካ አድርገውና ወደ ግብህ ሳትደርስ አትሙት በለው እስኪ። ወደ ጎላችሁ ሳትደርሱ፣ ወደ ታርጌታችሁ ሳትደርሱ፣ ታርጌትን ሳትመታ አትሙት። አልመ የተነሳውን ነገር እጅ ውስጥ ሳታስገባ፣ ወርሳለሁ ብለህ የተነሳውን ጉዳይ ሳትወርስ፣ የኔ አደርጋለሁ ያልከውን ነገር ያንተ ሳታደርግ አትሙት። በአንድ ስፍራ ቁጭ ብለህ አትሙት። ጎል ያላችሁ ሰዎች፣ ህልመኞች፣ ባለራዮች፣ ከፊት ለፊት የሆነ ነገር የሚታያችሁ በኢየሱስ ክርስቶስም ወደ ጎላችሁ ትደርሳላችሁ። በኢየሱስ ክርስቶስም ወደ ጎላችሁ ትደርሳላችሁ። መድረሴ አይቀርም ይበል አንድ ሰው። በዘፍጥረት ምዕራፍ 11 ቁጥር 31 እና 32 ላይ የምታዩት ሐሳብ የአብርሃም አባት ታራ ከሚኖርበት ከከለዳውያን ምድር ኡር ከምትባል ከተማ ቤተሰቦቹን ይዞ ወደ ከነዓን ለመሄድ ተነሳ ይላል። ስነሳ ብቻውን አይደለም የተነሳው። ልጁን አብርሃምን ይዞ የሃራንን ልጅ ሎጥን፣ ልጁን አብርሃምንና የአብርሃም ሚስት የሆነችውን ሶራን ይዞ ለአራት ነው የወጡት። ወደ ከነዓን ብሎ ነው የተነሳው። ወደ ከነዓን ብሎ የተነሳው ታራ ወደ ካራን በደረሰ ጊዜ በዚያው ቀረ ይላል። በድሮ ዘመን ኡር ትባላለች። አሁን በአዲሱ ዘመን ኢራቅ ናት። ካራን ደግሞ በድሮ ዘመን ካራን ይባላል። በአዲሱ ዘመን ቱርክ ናት። ከነዓን ደግሞ በድሮ ዘመን ከነዓን ትባላለች። አሁን በአዲሱ ዘመን እስራኤል ነች። ወደ ከነዓን ነው። እስኪ ከነዓን በሉት። የተነሳው ከኡር ነው። ጎሉ ያለው ከነዓን ነው። በመሃል ካራን ከደረሰ በኋላ በዛው ተቀመጠ ይላል። ወደ ከነዓን ለመግባት ተነስቶ በካራን መቅረት፣ ጎሉን በከነዓን አስቀምጦ በካራን መቅረት። ለዚህ ነው የመልእክቴን ርዕስ ወደ ግባችሁ ሳትደርሱ አትሙቱ ያልኩት። አሁንም እላችኋለሁ ወደ ግባችሁ ሳትደርሱ አትሙቱ። እንደ ታራ አትሙቱ። በመሃል አትሙቱ። እገባለሁ ብሎ ወደ ተነሳበት ስፍራ ሳይገባ፣ ለመውረስ ያሰበውን ሳይወርስ፣ ለማድረግ ያሰበውን ሳያደርግ፣ የተቀበለውን ራእይ ሳይፈጽም ከኡር የተነሳው ታራ በካራን ተቀምጦ አረጀ። ማርጀት ብቻ አይደለም፣ በካራን ሞተ። ጎሉን ሳይመታ 205 ዓመት አስቆጥሮ ሞተ። ከኡር ምድር ወደ ከነዓን ብሎ የተነሳው ታራ ወደ ተነሳበት ስፍራ ሳይደርስ በካራን ተቀምጦ የሞተበት ምክንያት ምንድነው ሲባል ከተነሳበት ከኡር እስከ ካራን ድረስ ያለው መንገድ በጣም አስቸጋሪ ስላልነበረ ከኡር ተነስቶ እስከ ካራን መጣ። ከካራን ጀምሮ እስከ ከነዓን ያለው መንገድ ግን በጣም አስቸጋሪ ስለነበረ መንገዷን መጋፈጥ አልፈለገም። አያችሁ፣ የሚያስቸግረውን መንገድ መጋፈጥ የማይፈልጉ ሰዎች፣ ተግዳሮትን የሚፈሩ ሰዎች፣ መገፋትን የሚፈሩ ሰዎች፣ ወጣ ገባ ያለውን መንገድ የሚፈሩ ሰዎች ታርጌታቸውን ሳይመቱ ይሞታሉ። የሚጋፈጡ ሰዎች ግን ጎላቸውን ይመታሉ። ቁጭ ብለህ አትሙት። ቁጭ ብላችሁ አትሙቱ። ላውጥ ግዲ ሃይቆፕተ ኡታገደ ሃይቆፓ ወደ ከነዓን ገባለሁ ብሎ ቤተሰቦቹን ቀስቅሶ የተነሳው ታራ እግዚአብሔር ካየላችሁ ደረጃ በታች መኖር ሞት እኮ ነው። እግዚአብሔር ካየላችሁ ከፍታ በታች፣ እግዚአብሔር ካየላችሁ ስታንዳርድ በታች፣ በተለይ ለክርስቲያን ጌታ ኢየሱስ ካየበት ስታንዳርድ በታች መኖር ሞት ነው።